ማንም ስላንተ ግድ የለውም። ላንተ ያለኸው አንተ ብቻ ነህ። ብዙ ጊዜ ሰዎች የሆነ ነገር ለመጀመር ብለው የሚሳቀቁት ሰዎች ምን ይሉኛል የሚል ነው። ሰዎች ስላንተ አያስቡም። በተቃራኒው አንተ ስለነሱ ምን እንደምታስብ ነው የሚያስቡት እንጂ ጊዜ ወስደው ስላንተ የሚያስቡበት ወቅት ላይ አይደሉም። ምክንያቱም ኑሮውን ነው የሚያሯሩጡት። ስላንተ አይጨነቁ። ስላንተ አለባበስ፣ ስላንተ ንግድ፣ ስላንተ ህልም ሰው አይጨነቅም። ደንታ የለውም ስላንተ። እኔ ልንገርህ። ስለዚህ የሆነ ነገር ለማድረግ ከፈለክ ሰዎች ምን ይሉኛል የሚለውን ሐሳብህን አስወግደው። ማድረግ ያለብን እያንዳንዱን ነገር አድርግ። ዋናው ሰዎችን የሚጎዳ ከአምላክህ የሚያጋጭ ነገር መሆን የለበትም። ከዛ ውጭ የትኛውም ነገር አድርግ። ሌላው ደግሞ ሪስክ ውሰድ። የሆነ ነገር መጀመር ደፍረህ ጀምር። መጀመር የፈለግከው ነገር ድፈርና ጀምረው። ከዛ ሪስኩ ካተረፍክም ከከሰርክም ለራስህ ኃላፊነቱን ራስህ ውሰድ። ኃላፊነቱን ራስህ ነው የምትወስደው። እንትና እኮ እንዲያርጎኝ ነው ማለት የለብህም። ብከስርም ስታተርፍም ራስህ ነህ፣ ስትከስርም ራስህ ነህ። ኃላፊነቱን ለራስህ ትወስዳለህ። ስለዚህ ኃላፊነቱን ወስደህ የምትፈልገው ነገር ጀምር። ቢያንስ ትማርበታለህ ከመሞከር ማለት ነው። የሆነ ነገር ስትጀምር የእምነትህ ውጤት ነው። በውስጥህ የተብላለው ነገር ነው ወደ ድርጊት የሚቀየረው። ስለዚህ እሱ ራሱ አንድ እርምጃ ነው። አንድ ነገር ለማድረግ ስትነሳ እና ስታደርገው አንድ እርምጃ ወደፊት እየሄድክ ነው። ብትከስርም ትማርበታለህ፣ ታተርፍበታለህ እንጂ ብዙም አይጎዳም። አለመጀመር ነው የሚጎዳህ። አለመጀመር ነው የሚያከስርህ። ከመጀመር ይልቅ አለመጀመር ሪስክ አለው፣ አደጋ ውስጥ ይከታል ማለት ነው። ምክንያቱም በፍራቻ ውስጥ ታጥረህ ስለምትቀመጥ እየፈራኸው ነው የምትቀረው ማለት ነው። ስለዚህ ስታደርገው ቢያንስ ትዳፈራለህ፣ አዲስ አንተነትን ታመጣለህ በዛ ሪስክ ስትጋፈጥ ማለት ነው። ስለዚህ መጀመር ብቻ ሳይሆን አለመጀመርም ሪስክ አለው። ስለዚህ መጀመር በጣም የተሻለ ነገር ስለሆነ ማንኛውም ነገር ማድረግ የፈለግከው ነገር አድርግ። ሌላው ሐሳቦችን ተቆጣጠር። በሁኔታዎች በውጭ ዓለም ነገር ሐሳብህ ብትንትንትን አይበልብህ። ለመቆጣጠር ሞክር። ምክንያቱም የሐሳብህን ነው ወደ ድርጊት የምትቀይረው። ሐሳብህ ስሜትን ይቀይረዋል፣ ስሜትህ ድርጊትን ይቀይረዋል፣ ድርጊትህ ደግሞ ወደ ውጤት ይቀየራል ማለት ነው። ስለዚህ ሐሳብህን መቆጣጠር ልመድ። በውጭ ዓለም ዝም ብለህ አትነዳ። ሌላው የራስህን መደበኛ ሰው ከሚጓዝበት መንገድ ወጥተህ የራስህን አዲስ መንገድ ፍጠር። ነገ ላይ ዙረህ ስታወራው የምትደሰትበት የምትኮራበትን የራስን መንገድ፣ ማንም በቤተሰብህ ውስጥ ያልተከተለውን መንገድ አንተ አዲስ መንገድ የራስህን ተጓዝ። የራስን መንገድ ራስህ ፍጠር። ሰዎች በሄዱበት መንገድ አትሄድ። ምክንያቱም አይተነዋል። እኛ ወጣት ነን፣ ግን ብዙ አባቶቻችን አያቶቻችን አይተናል። በብዙ ሰው መንገድ ስለሚጓዙ ህይወታቸውም ተመሳሳይ ነው። ስለዚህ ቢያንስ የኛ የወጣቶች የልጆች እንደዛ መሆን የለበትም። የራሳችን መንገድ በራሳችን ፈጥረን መሄድ አለብን እንጂ ሰዎች በሰጡን መንገድ ላይ እኛ መሄድ የለብንም። እያንዳንዱ ሰው የራሱን መንገድ ይጓዝ የሚል እምነት አለኝ። ስለዚህ የራስን መንገድ አውጥተህ ተጓዝ። ሰው ያልሞከረውን ለመሞከር ድፈር። ሰው ያደረገውንማ ካደረግክ አዲስ ነገር አይደለም፣ የሚፈራ ነገር። ሰዎች ለመሞከር የሚሳቀቁለትን ነገር አንተ ሞክረው። ህይወትን አያሳጣም ፍርሃት፣ ምንም አይፈጠርም። ስለዚህ ሐሳቦችን ተቆጣጠር። ሐሳቦችህ ናቸው ወደ ስሜት፣ ድርጊት፣ እምነት ሆነው ወደ ውጤት የሚመጡት። ሌላው ከመጠን በላይ አትጨነቅ። በሚሆን ሰዓት ይሆናል። ዋናው አንተ ማወቅ ያለብህ ያውን የጀመርከው ነገር ላይ አለማቋረጥህ፣ ያፈለግከውን ነገር እስከ መጨረሻው ድረስ መጓዝ መቻልህን እርግጠኛ መሆን አለብህ። አሁን ቶሎ ውጤት አምጥቷል አላመጣም እያልክ ብዙ አትጨነቅ። በመጨነቅ የሚመጣ መፍትሄ የለም። ማስተካከል የሚገባህን ነገር እያስተካከልክ ሂድ። ምክንያቱም አዲስ ነገር ስትጓዝ ያው ብዙ ገና እየተማርክ ስለምትሄድ ውጤት እንዲሁ በአንዴ ዱባ አይልም። ስለዚህ ያንን ነገር አውቀህ ከስተት እየተማርክ ማስተካከል ያለብን እያስተካከልክ መሄድ ነው እንጂ
በአንዴ ትንሽ ነገር አድርገህ በአንዴ ትልቅ ውጤት አትጠብቅ። ትንሽ ነገር አድርገህ ትልቅ ነገር የምትጠብቅ ከሆነ ራስን ትጎዳዋለህ። ምክንያቱም እንዳሰብከው አይሆንማ። ትንሽ ነገር አድርገህ ትልቅ ነገር በአንድ ጊዜ አትጠብቅ። እያሳደግክ ራስን እያስተማርክ ቀስ በቀስ የምትፈልገው ደረጃ ላይ መድረስ ትችላለህ። ስለዚህ መጨነቅን አስወግድ። ብዙ ሰው በጭንቀት ተተብትቦ እኮ ምንም ነገር ማድረግ አይችልም። ጭንቀት ብቻ ወይ ድርጊት ውስጥ አይገባ ወይ ጭንቀቱን አያቆም፣ በመጨነቅ ብቻ ጊዜውን የሚጨርስ ሰው አለ። አንተ ደግሞ እንደዛ መሆን የለብህም። ሌላው ለሚመጣው ነገር ብዙ አትናደድ። ጥሩ መጣ መጥፎ ነገር ንዴት አያስፈልግም። በቃ መሞከር ራሱ አንድ ትልቅ ነገር ነው። ሞክር፣ ከዛው ላይ የሚሆነው ይሆናል። ጊዜው ሲደርስ ያ የምትፈልገው ነገር መሆኑ አይቀርም። ስለዚህ መናደድ የለብህ፣ መበሳጨት የለብህ። ብዙ ሰው የሚለው ይህ ንዴት እኮ ነው፣ ብስጭት ጨጓራውን ልጦ ያጋሳል። ስለዚህ ብስጭት አያስፈልግም። ስሜቶችን መቆጣጠር መማር አለብህ። ስሜትህ አንተ ከተቆጣጠረህ በጣም ይከብዳል። ስሜትህን አንተ መቆጣጠር አለብህ። በአስቸጋሪ ሁኔታ ውስጥ ራስን መግራት አለብህ። ራስህ ጋር መነጋገር፣ ይሄ ያልፋል፣ ደግሞ እንደምወጣው አውቃለሁ፣ የምፈልገው ደረጃ መድረስ እችላለሁ የሚል ንግግር ከራስህ ጋር ፍጠር እንጂ ዝም ብለህ አትጨነቅለት ለሁሉም ነገር። ለውጭ ዓለም በሚፈጠረው ነገር አትጨነቅ። የምታየው ነገር አብዛኛው 99.9% ውሸት ነው። ይሄ አሁን ያየኸው ስኬት ማለት የምትኖርበት ቤት አሁን ያለህ ኑሮ አይደለም፣ መንገድ ነው። ስለዚህ ይህ አሁን ያለህበት ከማይታየው ዓለም እንደመጣ ሁሉ የምታገኘውም ከማይታየው ዓለም ጋር ስትገናኝ ነው። ስለዚህ የማይታየውን ዓለም ደግሞ የምታገኘው ምናብህን በመጠቀም ሐሳብህን የምትፈልገውን ነገር ኢማጂን በማድረግ በመሳል ያንን ነገር የምትፈልገውን ነገር ወደ ራስህ ለማምጣት ቢያንስ ስሜቱ እንዲሰማ የምትፈልገው ነገር ሲሆንልህ ስሜቱን እንዲሰማ ማድረግ። እርግጥ ሊቆይ ይችላል፣ ግን ከጊዜ የሆነ ጊዜ እንደ ድንገት በሚመስል መንገድ ያ የምትፈልገው ነገር ይመጣል። አሁን ስለሳልከው ስሜቱን ስላመጣኸው ማለት ነው። ስለዚህ ህይወትን በጥበብ መኖር አለብን እንጂ ሰው በተጓዘበት እየተጓዝን አዲስ ነገር ካልፈጠረን ራሱ ምን ህይወት ድግግሞች ነው የሚሆነው። አባቴ ያደረገውን እኔ ማደርግ ከሆነ የኔ መኖር እዚህ ምን ያደርጋል? አባቴ የሚሰራውን የምሰራ አባቴ የሚያደርገውን የሚያደርግ ከሆነ እኮ የኔ እዚህ ምድር ላይ የመኖር ትርጉም ራሱ ዋጋ የለውም ማለት ነው። ፋዘር ይበቃ ነበር እንደዛ ቢሆን ማለት ነው። አባቴ ይበቃል ማለት ነው። ስለዚህ እኔ አዲስ ነገር ልፈጥር ነው እንጂ የመጣሁት ቤተሰቤን ተከትዬ የቤተሰቤን ዱካ እየተከተልኩ ልሄድ አይደለም። የራሴን ዱካ እያስቀመጥኩ ልሄድ ነው እዚህ ምድር የመጣሁት። የራሴን አሻራ ላሳርፍ ነው። ስለዚህ የራሳችሁን አሻራ አሳርፉ። ቤተሰብ በሄደበት መንገድ ሳይሆን ራሳችሁ አዲስ ዱካ እያስቀመጣችሁ ሄዱ። የሚጠቅም ከሆነ ሌሎች ያንተን ዱካ አይተው እንዲመጡ ማለት ነው እንጂ አንተ የቤተሰብን ዱካ እያየ መሄድ የለብህም። አዲስ ህይወት ኑር፣ አዲስ ማንነት። ያልተሞከረ ሞክር፣ ያልተደፈረውን ድፈር፣ ፍርሃትን ተጋፈጠው። በዚህ መንገድ ህይወትን ማሸነፍ ትችላለህ። ስለዚህ ስለ ሰው ምን ይለኛል የሚለውን አቆሙ። የራሳችሁን ህይወት ኑሩ። ስለናንተ አለባበስ፣ ስለናንተ ስኬት፣ ስለናንተ ምንነት፣ ስለናንተ ምናምን ሰው አይመለከተውም። ትዝ አትሉትም። አብዛኛው ሰው ለራሱ ሲጨነቅ አንድ የሚውለው ለራሱ ሲያስብ ነው የሚውለው። ለራሱ በቅጡ የማያስብ ሰው ስላንተ አያስብልህም። እባክህ ስለዚህ አትጨነቁ፣ ፈታ በሉ። ስኬት ይመጣል። ዋናው የእናንተ እምነት ነው። ጠንከር ማለት ነው የሚጠበቅባችሁ። አደርገዋለሁ የሚል እምነት፣ አለማቆም። በማቆም ውስጥ ምንም ነገር የሚመጣ የለም። ስለዚህ ሳታቆሙ እስከ መጨረሻው ድረስ ቀጥሉ እስክትይዙት። እወዳችኋለሁ። ቻው። ቪዲዮውን ሰብስክራይብ፣ ላይክ አድርጉትኝ። ባይ